ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀወሙ ቅድሜሁ ለመድኃኔ። አሁን ቅዱሳን አያማልዱም ብለው ይናገሯቸዋል አይደል? እንዲህ በራሱ እኮ ባለቤት እኮ ቅዱስ ጴጥሮስ እኮ ጠይቆታል። ንሕነ ሀደግነ ኩሎ ወተሎናከ ምን ተንከን ረክብ። ምን ማለት ነው? እኛ ሁሉን ነገር ትተን ተከተልነ በኋላ የምናገኘው ምንድነው? ጥያቄው ማንን ነው እንደዚህ የሚለው? ጌታን ነው የጠየቀው ቅዱስ ጴጥሮስ። እናንተ ሁሉን ትታችሁ የተከተላችሁኝማ እኔ በመጣበት ሰዓት በ12 ወንበር ላይ ተቀምጣችሁ በ12 ነገደ እስራኤል ላይ ትፈርዳላችሁ። ሐዋርያትን ታዲያ ወንጌል ላይ ያለልህ እኮ ትፈርዳላችሁ። ታዲያ ትፈርዳላችሁ እኮ ነው። ማቴዎስ 19 ስለ አማላጅነቱ ሁልጊዜ ስንነጋገር እንኖራለን አይደል? ያማልዳል አይማልድም? ይፈርዳል። ቅዱስ ጴጥሮስ አይደል ቁልፍ የተቀበለው? ቁልፉን ከተቀበለ በኋላ በምድር ያሰርከው በሰማይ የታሰረ፣ በምድር የፈታው በምድር የተፈታ ነው። ስለዚህ ፍርድ አይደለም ወይ? ነገር ግን በቅዱሳን ላይ አንደበቱን የሚያነሳ ሁሉ አንደበቱ ይዘጋ። ሌላ ምንም ነገር አንለው። ቃለ ሕይወት ያሰማልን። አንድ አባባል አለ ማለት የሰማና ያነበበ ያነበበና የተማረ የተማረና የተረጎመና ያመሰጠረ አንድ አይደለም። አሁን ይሄ ሰውዬ ጥራዝ ነጠቅ ዕውቀት ነው ያዘው ማለት 7 ዓመት ገብረ መንፈስ ቅዱስ ባህር ላይ የሚል የለም 100 ዓመት ነው እንደውም የሚለው በደንብ እንጨምርለት ማለት ነው። መጽሐፍ ቅዱስ ማለት እኮ እንደው ከሰማይ የወረደ ነገር አይደለም። ሐሳቡ የልዑል እግዚአብሔር ቢሆንም የጻፉት እኮ ቅዱሳን ሰዎች ናቸው። ለምሳሌ በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነብየ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ነብየ እግዚአብሔር ኤልያስም ድንግል ነው አስተምሯል። አባታችን አቡነ ተክለ ሃይማኖትም ድንግል ናቸው አስተምረዋል። ጣዖታትን አፈራርሰዋል። ምንም ኤልያስ የሰራውን ስራ ተክለ ሃይማኖት ሰርተውታል። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃነ ዓለም ተክለ ሃይማኖትን መዝና አክብራ 10 ማዕረግ ለደረሱት ለአባታችን ለተክለ ሃይማኖት ገርል ጽፋ ቤተ መቅደስ ሰርታ ታቦት ቀርጻ አባታችሁ እንኩ ብላ የሰጠችን በኤልያስ ሚዛን ተመዝኖ ነው። በዮሐንስ መጥምቅ ሚዛን በመጽሐፍ ቅዱስ ካሉት ዮሐንስ ወንጌላዊን የተቀበለ ሰው ዮሐንስ አፈወርቅ መቀበል አለበት። ለምን? ዮሐንስ አፈወርቅና ዮሐንስ ወንጌላዊ ለኢየሱስ ክርስቶስ የሰሩት ነገር አንድ ስለሆነ ዮሐንስ አፈወርቅ ማለት ዮሐንስ ወንጌላዊ ምንም ልዩነት የላቸውም ማለት ነው። እረፍታቸው የመኖር የዘመናቸው እንጂ ልዩ እንደ እሌኒም ተወርውረ እንደ ዳዊትም ተሰደ ይሆናል። ግን በእርግጠኝነት ትጠቅማለህ። አንድ ቀን ትጠቅማለህ። የኔም ያንተም የሁላችንም ጊዜ ሲመጣ ሁላችንም እንጠቅማለን። ብቻ ግን እግዚአብሔር እጆች ውስጥ ምረፍ። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው የነፍሳችን ማረፊያ እሱ ልናደርገው። ግን እንጠቅማል፣ ይቀይረናል። አንቀይርም ያላችሁ አትጠራጠሩ። እግዚአብሔር ሳይቀይር ያስወጣው የለም። ለኛ አንድ ያለን አለኝታ አለ። እሱ ማን ይባላል? ንገሩኝ እንጂ። ክርስቶስ ነው። እሱ ተስፋችን ክርስቶስ ነው። አለኝ ያልነው ነገር ብቸኛ ተስፋ እግዚአብሔር ነው። ቅዱሳን የተስፋ ማህበርተኞች ናቸው። ወደ ተስፋው የሚያደርሱን ናቸው። ተስፋ ግን ክርስቶስ ነው። ማቴዎስ የትላንትና ኃጢአቱን ትቶ የተመለሰ ሰው ነው። ቀራጭነቱን ረስቶ በዛም አልተወነጀልም። የትላንትና በደላቸውን ረስተው እግዚአብሔር እንዲያስተካክላቸው የመጡ ሰዎችን እግዚአብሔር ይቅር ሲላቸው እኛም ማንላቸው አንብስም። አላውቅልህም የት እንደነበርክ እያልን የምናሸማቀቃቸው ደና ሰው አትመስልም ቆመ ስታስቀድስ የምንላቸው ከዚህ ስትወጣ ምን እንደምታረግ የማናውቅ መሰለህ እያልን ሐሳባችን አንደበታችን ድርጊታችንም ጭምር የሚዘልፋቸው ሰዎች አሉ። ማቴዎስ የትላንትና ቀራጭነቱን አይደለም ክርስቶስ ሲጠራው ያየው የነገ ሐዋርያ መሆኑን ነው። ጳውሎስን ሲመለከተው ሲጠራው የትላንትና አሳዳጅነቱን አይቶ አይደለም ምርጥ ቃነቱን ተመልክቶ ነው። ታዲያ ክርስቲያኖች ምን ሆነን ነው ሌላውን ይቀር ላንልበት የምንችል ምን በቂ ምክንያት አግኝተን? እኛን ከበደሉን በላይ እግዚአብሔርን አልበደሉትም እኚህ ሰዎች? እኛስ ሌላውን በደል ከምንለው በላይ እግዚአብሔርን አላሳዘን ነው? በደንብ አድርገን ተመልከቱ ክርስቲያኖች። ሌላውን ሰው ይቅር ላለማለት አክርረን የምናጠብቀው ገመድ እግዚአብሔር እኛን ይቅር እንዳይለን የምናስረው ገመድ ነው።
ሌላውን ሰው ይቅር ለማለት የምንፈታው ገመድ እግዚአብሔር እኛን ይቅር እንዲለን የምንፈታውም ጭምር። የውሸት ሳቄን የምታውቀው አንተ፣ የውሸት ደስታዬን የምታውቀው አንተ፣ የውሸት ፈገግታዬን የምታውቀው አንተ። ሰዎች ስስቅ ፈገግ ስል ስደሰት ከልቤ ይመስላቸዋል። የልቤን የምታውቀው አንተ ብቻ ነህ። ራሴን የሰጠሁት ለአንተ ብቻ ነው። ሰዎች የልቤን ቢያውቁ ኖሮ መኖሬ ሁሉ ያስገርማቸው ነበር። እዚህ የደረስኩት የምኖረው አንተ ብቻ ስለምታውቀኝ ነው። አንተ ብቻ